ሃይ ሃይ እንዴት ናችሁ? አለሁላችሁ። ዛሬ ሁለተኛ ቀናችን ነው። ያለነው ታይላንድ ባንኮክ ነው። ምሳ ሰዓት አካባቢ ስለሆነ እስኪ ምሳችን እንብላ። ምሳ ለመብላት እንግዲህ አንዱ ሞል እየገባን ነው። ሀገሩን ስለማላውቀው በቃ ወደዛ ወደዚህ እያልኩኝ እስኪ ልይ ብዬ በአይኔ እይታ እየፈለግኩኝ ነበረ። እንደምንም ብዬ አንዷን አገኘሁኝ። ከዛ ቁጭ አልኩኝ። ያው አዲስም ሀገር ስለሆነ ምን እንደሆነ ስለማላውቅ ያላቸውን ነገር ለማየት ሜኑ ሰጡኝ። ከሜኑ ውስጥ እየፈለግኩ ነው። ያው ኦብቪየስሊ ስሙን ላውቀው ስለማልችል በዚህ ጋር ብታዩት ፒክቸር መሰረት ነው ያዘዝኩት። ከዛ እዚች ጋር እንደዚህ ለልብሴ እንዳይበላሽ ሰጡኝ። እንደኔ የምታንጠባጥቡ አይነት ሰው ከሆናችሁ እች ነገር በጣም አሪፍ ናት። ነጭም ስለለበስኩኝ ግድ ነበር። ካዘዝኩኝ በኋላ ምግቤ እስኪመጣ እየጠበቅኩ ነበር። ግን ያው አዳዲስ ነገሮች፣ ደስ የሚሉ ነገሮች ስላሉ ዞሮ ዞሮ እያየሁ ነበር። እዚች ጋር መጣች። በቃ እንደ ኢትዮጵያ ውስጥ እንደ አይስ ላቴ ነው ቴስቱ፣ ግን አሪፍ ነው። ኢንጆይ አድርጌዋለሁ። እዚህ ጋር ምግባችን መጣ። እንደምታዩት ነው። ኮኮናት ሚልክ ነው ብለው ሰጡኝ። እሱን አደረግኩበት። ቴስቱ በጣም አሪፍ ነበረ። በጣም ደስ ይላል። ባለፈው እንደነገርኳችሁ ምግባችሁ እጅግ በጣም ነው የሚጣፍጠው። ኢት ዋዝ ዴሊሺየስ። በቃ ከአንድ እስከ 10 ሬት እናደርገዋለን ይህን ምግብ። በጣም ደስ ይል ነበረ። የእነሱን ትሪትመንታቸው በጣም ደስ ይላል። ቱሪስት ትሪት የሚያደርጉበት ወይ ባይ ዘ ወይ በጣም አንደኛ ነው። እናንተ መታችሁ የምትመሰክሩት ነገር ነው ይሄንን ነገር እና ምግባችንን ኢንጆይ ያደረግን በጣም ደስ የሚል ነበረ። ደስ ብሎኛል። ቢላችን መጣ 1755 ብር ይላል። አልኩ በቃ እኔ ሀበሻነት እዚህ ጋር ገንፍሎ ሊወጣ እንዲ ባይደው የእነሱ መገበያያ ገንዘብ ባት ይባላል እና አንድ ባት ወደ እኛ ሲመነዘር 4 ብር ከ79 ሳንቲም ነው። በቃ ምን አለፋችሁ አፕሮክሲሜትሊ 8000 በሉት በእኛ። ጌታ ሆይ ድረስ ነው ያልኩት። በጣም ትንሽ ምንዛሬው ከባድ ነው፣ ኤክስፔንሲቭ ነው። ለመዝናናት አሪፍ ቦታ ቢሆንም ግን ትንሽ ኤክስፔንሲቭ ነው ምግባቸው ምናምን። ይሁን ብለን እሱንም ቢሆን እስከበላን ድረስ ከፍለን ወጣን። ወደ ሾፒንጋችን ሄደን አንዳንድ ነገሮችን እያየን ነበር። አሪፍ ነው። እኛም ከዛ የተወሰኑ ነገሮችን ሸማምተን ወጣን እና ስንሄድ ባይደዌ ሀገሩን ይዩት። በጣም ነው የሚያምረው። በጣም ክሊን ነው። ወይዘሩም በጣም ደስ ይላል። ግን ትንሽ ሞቃት ነገር ስለሆነ ሙቀት የሚከብዳችሁ ሰዎች እዚህ ሀገር ስትመጡ እሱን ኮንሲደር አድርጋችሁ መምጣት አለባችሁ። ቀለል ያለ ልብስ ምናምን የሚሆን ነገር ተዘጋጅታችሁ መምጣት አለባችሁ በዚህ ወቅት የምትመጡ ከሆነ። ከዛ ውጭ ግን በቃ እንደምታዩት ነው። ህንፃው ሲያማምር፣ አካባቢው ሲያምር በጣም ደስ ይል ነበረ። ኢንጆይ እያደረኩት የሄድኩት ይህንን ራሱ። ኔክስት ዴስቲኔሽናችን የሚሆነው እንግዲህ ወደ 74ኛ ፍሎር ወተን በጣም ስኬሪ የሆነ ቦታ አለ ተብሏል። እሷን ቦታ ደግሞ አይተናት መምጣት አለብን ብለን ወደ እሷ እየሄድን ነው። እስከዛ እዚህ ጋር የሚታዩ ነገሮች ፎቶ ምናምን እየተነሳሳን ነበር። እስከዛ ድረስ ጉዳችንን ከማየታችን በፊት እየተቀራረጽን ነበረ። መጣን። ያው እዚህ ጋር እግራችን በጫማ ሳይሆን ከላይ የሚደረግ ነገር አለ ብለው ሰጥተውኝ ተንቀጠቀጥኩ ነው የምላችሁ። ተንቀጠቀጥኩኝ። እንዴ መሬት መንቀጥቀጥ ይሻላል ነው የምትሉት? በጣም ወደታች ህንፃው ያለው ኢንፍራስትራክቸሩ በሙሉ ስለሚታይ ወደታች ስታይ በጣም ነው የሚያንቀጠቅጠው። ይሄ መስታወት ራሱ የሚሰምጥ ነው ይመስላችሁ። ወደ ጎን በጣም ወደዚህ ርዝመት አለው። እኔ ወደዛ ራሱ መሄድ አቅቶኝ በቃ ወደዚች ነው የሄድኩት። ምንም እንዳልፈራ ራሱ እዚች ጋር መነጽራችንን አድርገን በቃ መደናነስ ምናምን ሁሉ ያምረናል። ታውት ውስጤ እኮ በፍርሃት ርዷል። ሌላ ታሪክ። ከዚች ለመምጣት ራሱ እኔ እንጃ አላቅም። እንዲህ አይነት ጨፍኜ ነው የመጣሁት። በጣም ያስፈራ ነበረ። ያው ግን ብቻ ኤክስፒሪየንስ አድርገናታል። እና ጋይስ በሌላ 3ኛ ቀን ቪዲዮአችን እንገናኛለን። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ